ለኢትዮጵያውያን ምግባቸውን ማን ሰጣቸው? እግዚአብሔር ሰጣቸው ይላል። እንግዲህ የማን እንደምንሰማ መታዘብ በጣም ጥሩ ነው። ይሄ መጽሐፍ የተጻፈው ከብዙ ሺህ ዓመት በፊት ነው። ቢያንስ ከ2000 ዓመት በፊት የተጻፈ መጽሐፍ ነው። የተጻፈው በእግዚአብሔር መንፈስ ነው የተጻፈው። ስለዚህ እሱ ላይ ቅዱስ ዳዊት ደግሞ ሲዘምረው አለ ለኢትዮጵያውያን ምግባቸውን እግዚአብሔር ሰጣቸው ተብሎ ተጻፈ። ዋናው ጥያቄ የኢትዮጵያውያን ምግብ ምንድን ነው የሚለው ነው። ምንድን ነው የኢትዮጵያውያን ምግብ? ጤፍ ነው? የማን ቃል ነው? የእግዚአብሔር ቃል። ሰዎች እኛ በየሳምንቱ የመጣን ባናስቀድስ፣ የእግዚአብሔርን ቃል ዕለት ዕለት ባንሰማ፣ ስንታመም ጸበል ሄደን ባንጠመቅ፣ ሲጨንቀን ካህናት ጋር ሄደን ባንናዘዝ፣ በዓለም ላይ ካሉ ሰዎች በእልድ ቁጥር አንደኛ መጣ ነበር። በዚህ ኑሮ ላይ ተጨምሮ ማለት ነው። እግዚአብሔር ግን ቃሉን እንድንሰማ ፈቀደ። ወንድሞቼና አባቶቼ የትኛውንም ዓለም ብታዩ እንደ ኢትዮጵያውያን ቁጭ ብሎ ባልተመቸ ቦታ ዝናብ እየዘነበ መቀመጫው እየቆረቆረ ቁጭ ብሎ የሚሰማ ዓለም የለም። እያንዳንዱ ቦታ ስትሄዱ በጣም የተመቸ ወንበር ፈልገው ነው ወንጌልን የሚማሩት። ከልባቸው መጥተው ወንጌልን ስራ አድርገው የሚሰሙ ኢትዮጵያውያን ናቸው። እኛ ኢትዮጵያውያን ነን። ይሄ የእግዚአብሔር ቃል እኛን ይጠብቀናል ማለት ነው። ወንድሞቼና አባቶች ይህንን ቃል እንዳናጣ እግዚአብሔር ከኛ ጋር ነው። ይሄ ቃል የተሰበሩትን የሚጠግን ነው። የእግዚአብሔር ቃል እናንተ እዚህ ስፍራ ላይ ያላችሁ በጣም ባለጸጎች፣ በጣም የተማራችሁ ሰዎች፣ በጣም የተካናችሁ ሰዎች ሐዘን ወደ ቤታችሁ ሲመጣ ገንዘባችሁ ያጽናናችሁ፣ እውቀታችሁን ያጽናናችሁ። በጣም የተማራችሁ ሰዎች አንድ ሰው ሲሞትባችሁ፣ በጣም የምትወዱት ቤተሰብ ሲሞትባችሁ የእናንተ እውቀት እናንተን አያጽናናም። የሚያጽናናው የእግዚአብሔር ቃል ብቻ ነው። ስለዚህ ይህን መጽናኛ እንድናገኝ የሰጠን እግዚአብሔር ነው እና ስሙ የተመሰገነ ይሁንልን። እንግዲህ ዳዊትን ሲናገር እግዚአብሔር ከዓለም በፊት ንጉሥ ነው፣ ዓለምን ካሳለፈን በኋላ ንጉሥ ነው። በስፍራው የሚቀር የማይለወጥ ለዘላለም እሱነቱን ብቻ ይዞ የሚኖር እርሱ ማን ብቻ ነው? ዛሬ እዚህ ውስጥ ያላችሁ ሰዎች በጣም ባለጸጎች ናችሁ፣ ነገ ድሆች ናችሁ። ዛሬ ትሰጣላችሁ፣ ነገ ትለምናላችሁ። ዛሬ ጤነኞች ናችሁ፣ ነገ በሽተኞች ናችሁ። ሰው ስለሆናችሁ የሚፈራረቅባችሁ ጉዳይ ይሄ ነው። በሁላችንም ላይ የምናገኘው ዛሬ መዓዛችሁ በጣም ሊስብ ይችላል፣ ነገ ሽታችሁ ብዙዎችን ይገፈትራል። ሰው ስለሆናችሁ። ስለዚህ ወንድሞቼና አባቶቼ የጊዜ ጉዳይ ካልሆነ በስተቀር ባላችሁበት ቦታ ላይ ልትቀሯችሁ ሰዎች ስለሆናችሁ ሂዱና ከእናንተ ሸንገል ያሉትን ሰዎች ጠይቋቸው። ድሮ በወጣትነት ሰዓት እንዴት ነበራችሁ ብላችሁ ጠይቋቸው። እኔ በአንድ ጥፊ ከመሬት ደባልቅ ነበር ጓደኞቼ ይሏቸዋል። ዛሬ ያኔ በጥፊ በሚመቱት እጃቸው ዛሬ ቀበቷቸው ማሰር አይችልም። ትላንትና በአንድ እርግጫ ከዚህ እዛም አስነጥረው ነበር ሲሉ የነበሩ ሽማግሌዎች በዚያው እግራቸው ጎረቤቶቻቸው ሄደው ቡና መጠጣት አይችሉም፣ ሰዎች ስለሆኑ። ስለዚህ ሁላችንም ዕጣ ፈንታ ከዚህ የተሻለ። ስለዚህ ወንድሞቼ ከማን ጋር መኖር ይሻላል? እግዚአብሔር ከሁላችን ጋር ነው። በአጭር ደቂቃ የምንማረው የትምህርታችን ርዕስ ጌታ ሲመጣ በውስጥ ጌታ ሲመጣ ታማኝ አገልጋይ ማን ይሆን? ይህንን የምታገኙት በማቴዎስ ወንጌል ምዕራፍ 24 ቁጥር 46 ላይ ታገኛላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ
ከእመቤታችን ከቅድስት ድንግል ማርያም ከተወለደ በኋላ 30 ዓመት ሲሞላው 3 ዓመት ከ3 ወር ነው ያስተማረው። አሁን እናንተ ስንት ዓመት ተማራችሁ ቢባል እንደ ዕድሜያችሁ ረጃጅም ዓመት ልትቆጥሩ ትችላላችሁ። ክርስቶስ ያስተማረው 3 ዓመት ከ3 ወር ብቻ ነው። ይህንን ሁሉ ዓለም የለወጠው በ3 ዓመት ከ3 ወር ብቻ ነው። እንግዲህ ወንድሞቼና አባቶቼ፣ እህቶቼ፣ እናቶቼ ስሙኝ። አብይ ጾምን ከጀመርን በኋላ ዛሬ 6ኛ ዕለት ነው። ያ ማለት በእሑድ ስንቆጥረው በሰንበት 6ኛው ሰንበት ነው። የመጀመሪያው ስንጀምረው ዘወረደ ብለን ጀመርንና በዘወረደ ላይ ሲያስተምሩ አሉ ከሰማይ ሰማያት ወረደ ከድንግል ማርያም ተወለደ ደስ አለን። ከዚያ በፊት ያዳነን ሰው ስለሌለ የነበሩትም ነቢያት ሊያድኑን ስላልቻሉ ራሳቸውንም ማዳን ስላልቻሉ ሁሉ በእግዚአብሔር ጥበቃ ቢኖሩ እንኳን ወደ ሲኦል ሲገቡ ስለነበረ ከሲኦል ሰውን የሚያድን አንድ አስፈለገ፣ ከሁሉ በላይ የሆነ። ስለዚህ በዮሐንስ ወንጌል ምዕራፍ 3 ላይ እንደተጻፈው የሰው ልጆች እንዲድኑ በልጁ የሚያምን የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን ወዷል የተባለው ተፈጸመ። ስለዚህ ዘወረደ አለና ክርስቶስ ወረደ፣ ተወለደ፣ አዳነ ብለን ጀመርን። በሳምንቱ ቅድስት አሉ። ለምን? ያችን ጾም የጾመው ክርስቶስ ስለሆነ በቅድስና የተጾመች ጾም ስለሆነ ከሷ የተሻለ ጾም በምድር ላይ አልተጾመም። ሰው ጾምን ቢጾም ምናልባት ኃጢአትን ባይሰራ ግን ኃጢአትን ያስባል። በጾም ወቅት ልክ አሁን እኛ እንደምናደርገው ስጋ እንበላ ግን የሰው ስጋ እንጠረጥፋለን፣ ወተት አንጠጣም ነገር ግን የሰው ደም ስናፈስ እንውላለን። በምን ስትሉ በሐሰት። በዚህ ጾም ውስጥ ሰውን እናማለን ግን እንጾማለን እስከ 9 ሰዓት። አንዳንዶቻችን በጣም ክፉ ነገር ላይ እንሰማራለን ግን ስጋ አንቀምስም። ስለዚህ የተሸራረፈ የሆነ ክርስቶስ ሲጾም ቅድስና የተሞላውን ቅድስት የተባለችውን ጾም እሱ የጾማት ጾም ስለሆነ እንደሱ በህሊና ንጹህ፣ በስጋ ንጹህ፣ ከምግባር ንጹህ ሆኖ የጾማት በምድር ላይ የተጾመ የጾም አንድ ጾም ነች። እሷም እቺ ጾም ነች። ስለዚህ ቅድስት ነች ሲባል ክርስቶስ የጾማት ጾም ስለሆነች ቅድስት ነች ብለን ጀመርን። እንደገና ሁለተኛ በዚያን ሰዓት የሚቀደሰው አንዱ ቅዱስ የሚባለው ክርስቶስ የቀደሳት ሰንበት ስለሆነች ሁለቱም በጣምራ ቅድስት እንላለን። ቀጠልና ምኩራብ ብለን ተማርን። በምኩራብ ደግሞ ምኩራብን ያጸዳበት ጊዜ ስለነበረ የአይሁድን ምኩራብ ያጸዳበትን ቀን ስንማር የራሳችንን ውስጣችንን በወንጌል አጸዳነው። ክርስቶስ ያጸዳው ምኩራብ ሲታይ በትምህርት ደረጃ ሲታይ ቤት ነው፣ አዳራሽ ነው። ነገር ግን እንድንጸዳ የተፈለገው እግዚአብሔር የሚያርፍበትና የሚያድርበት የእኛ መቅደስ ነው። እርሱም ሰውነታችን ነው። እርሱን አጸዳንና አለፍን። ከዛ መጻጉዕ መጣ። መጻጉዕ ሲመጣ የመጻጉዕን ደዌ ክርስቶስ እንዴት እንደፈወሰው ተማረ። ይህ ሁሉ በጣም የሚያስደስት ነው። ከዚያ በኋላ በመጻጉዕ ደዌ ለሱ በተሰበከ ወንጌል እኛ ነፍሳችንን ከነፍስ ደዌ ነፃ ነው። ከዚያ በኋላ ደብረ ዘይት መጣ። ደብረ ዘይት ሲመጣ ክርስቶስ ሲያስተማራቸው ሐዋርያት ሄደው ክርስቶስን የጠየቁበትን ተማረ። ክርስቶስ ምን አለ? አንተ ስትመጣ ምልክቱ ምንድን ነው ብለው ሲጠይቁት ምን አለ? ሕዝብ በሕዝብ ላይ ምን ይሆናል? መንግስት በመንግስት ላይ ደም ይፈሳል። በየቦታው የመሬት መንቀጥቀጥ ይሆናል። መንግስታት በመንግስታት ላይ ይነሳሉ። ረሃብ ይሆናል፣ ቸነፈር ይሆናል፣ ብዙ እልቂት ይሆናል። አንድ ጥያቄ ልጠይቃችሁ። ክርስቶስ ከተናገረው ምልክት ውስጥ በኢትዮጵያ ውስጥ ያልተፈጸመው ምልክት የትኛው ነው? እዩት በደንብ። ክርስቶስ ከተናገረው ሁሉ ምልክት ውስጥ በኢትዮጵያ በሀገራችን ውስጥ ያልተደረገ ምልክት የለም። የመሬት መንቀጥቀጥ ተባለ፣ ይኸው በየቀኑ እንደ መጥፎ አደጋ ሲያንከረፍፈን ይሆናል። 3 ወር አልሞላም፣ 2 ወር አልሞላም፣ ገና ሳምንት
የአርባ ምንጭን ታውቃላችሁ፣ የጋሞንን ታውቃላችሁ። በአንድ ቀን 200 ሰው እየተንሸራተተ ይገባል። በጣም በጣም የሚገርም ነው። መንግስት በመንግስት ላይ ይነሳል፣ ህዝብ በህዝብ ላይ ይነሳል ተባለ። እንደኛ ህዝብ በህዝብ ላይ የተነሳበት ዘመን የለም አለው። ተዋጋን ጨረስን፣ አለፈ። ደም ይፈሳል ተባለ። በኢትዮጵያ ውስጥ ይሄው በቅርብ ጊዜ ሰው እንደ በግ እንደ ከብት እየታረደ በየሞባይሎቻችሁ ላይ አለ። አርሲ ሰማላችሁ፣ ዝቋላ ሰማላችሁ፣ በየቦታው ሰማላችሁ። ይሄ ሁሉ ሆኗል። ታዲያ ክርስቶስ ከተናገራቸው ምልክቶች ያልተደረገ ነገር ምንድን ነው ከተባለ የሚቀረው የእሱ መምጣት ብቻ ነው። ግን ምን ብሏል? ይሄ ሁሉ ሲሆን ስትሰሙ ይሄ ሁሉ የምጣር መጀመሪያ ነው አለ። ስለዚህ ገና ከዚህ የሚብስ እናያለን ማለት ነው። እሱም ካለፍን በኋላ ዛሬ ላይ ደረሰ። ዛሬ ምን ይባላል? ገብርኄር የሚባለው ቸር አገልጋይ ወይም ገብር ምዕመን የሚባል ታማኝ አገልጋይ ማለት ነው። እነዚህ አስተማረ። የዛሬ ሳምንት እግዚአብሔርሰ ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። እግዚአብሔር ግልጥ ሆኖ ይመጣል፣ በአምላክነቱ ዝም አይልም፣ እሳትን በፊቱ ይነዳል። ዋቀዮ ኢፋፍ ቢሊሰተየ ዱፋ ዋቁማ ሳቲኒስ እንጨልሱ አብዲስ ፍንዱረ ሰረት ይንበባ የጠሚ በረፈነች። ይህንን የዛሬ ሳምንት አየነው። ክርስቶስ በግልጥ ይመጣል እየተባለ ተነገረ። ዛሬ ደግሞ ምንድነው ሲባል ሲመጣ ምን ሊሰራ ይመጣል? የዛሬ ሳምንት አንዱ የተባለው ክርስቶስ ይመጣል ነው። ሊመጣ ሲል ደግሞ ምልክቱ ዳግም ምጽአቱ ምልክቱ ይሄ ነው ተብሎ ተነገረ፣ ተማረ። ግን ለምንድን ነው የሚመጣው? ክርስቶስ ከመሄዱ በፊት ወንጌልን ካስተማረ በኋላ ከጨለማ ወደ ብርሃን ሕዝቡን ካወጣ በኋላ እኔ አለ ወደ ሰማይ ሲያርግ እኔ እሄዳለሁ፣ መንፈስ ቅዱስን እልክላችኋለሁ። እኔ ደግሞ ሄጄ እዚያ ላይ አለ የምትኖሩበትን ከተማ አዘጋጅላችኋለሁ አለ ማለት ነው። ቃል በቃል በመጽሐፍ የተናገረ እኔ ከተማ ላዘጋጅላችሁ እሄዳለሁ። ነገር ግን ዮሐንስ ራእይ ላይ ሄደና ምን አለ? እነሆ በቶሎ እመጣለሁ ይላል። እግዚአብሔር ባይመጣ ኖሮ ነበር ተስፋ ቢያስቆርጠን የሚገባው ነበር። እዚህ ያለ ነገር አሁን በዚህ ውስጥ የተቀማጠላችሁ ሰዎች፣ በኑሯችሁ በጣም ጨፍ ያለ ኑሮ የምትኖሩ ሰዎች፣ ምናልባትም ድሃውን ዞር ብላችሁ የማታዩ ሰዎች፣ ተምረናል ብላችሁ ብዙ ተቆፍሳችሁ የተቀመጣችሁ ሰዎች ክርስቶስ ሲመጣ ትምህርታችሁ ዋጋ የለው። ክርስቶስ ሲመጣ ሀብታችሁ ዋጋ የለው። እዚህ በስልጣን እንደው ተከባችሁ የተቀመጣችሁ ሰዎች ክርስቶስ ሲመጣ ስልጣናችሁ ዋጋ የለው። ክርስቶስ ሲመጣ በምድር ላይ የኖራችሁበት ኑሮ ብቻ ነው። በስልጣናችሁ ምን እንደሰራችሁና በገንዘባችሁ ምን እንደሰራችሁ በተማራችሁ ትምህርት ምን እንደሰራችሁ ብቻ ነው የሚጠይቀው። ስለዚህ ምን አለ ክርስቶስ? ዳግመኛ እመጣለሁ። ምን ሊሰራ ይመጣል ያላችሁ እንደሆነ ኦዲት ሊያደርገን ነው የሚመጣው። በአጭር ቋንቋ ክርስቶስ የሚመጣው ሰዎችን ኦዲት ለማድረግ ይመጣል። የዚህ ዓለም ኦዲተሮች፣ ሂሳብ የተማራችሁ ሰዎች ኦዲት ስታደርጉ የተጭበረበረ ሰነድ እንኳን ቢመጣላችሁ ምንም አይነት ስህተት ከሌለው ትክክል ነው ብላችሁ ታልፋላችሁ። ስለዚህ ሰነዱን ነው የምታዩት። ክርስቶስ ሲመጣ ሰነድ አያይም፣ ልብን ነው የሚያደርገው። በዚህ ዓለም ላይ ያሉ ዳኞች በፍርድ ቤት ዳኝነት ላይ ቁጭ ብለው በሚፈርዱበት ሰዓት ሶስት ሰው ምስክር ከሞላ በደንብ ከመሰከሩ የሚጻፈው ዶክመንት በደንብ ከተጠናቀረ ሐሰትም ቢሆን እነርሱ የሚያዩት የተጠናቀረውን ሰነድና የሚመሰክሩትን ሰዎች በመስማት ዳኛ ይፈርዳል። ለምን ያላችሁ እንደሆነ የሰውን ልብ ማየት ስለማይችል። ስለዚህ በጣም
ከመቸገሩ የተነሳ አንድ ዳኛ ምን ያደርጋል ያላችሁ እንደሆነ ለሙስሊሞቹ ቁርአን ያስቀምጣል፣ ለክርስቲያኖቹ መጽሐፍ ቅዱስ ያስቀምጣል። የሚመጣው ሰው እዚያ ፍርድ ቤት ሄደና ክርስቲያን ከሆነ እጁን መጽሐፍ ቅዱስ ላይ ያስቀምጦ በምድር ስጋዬን ያቃጥለው፣ በሰማይ ነፍሴን ያቃጥለው፣ እኔ የምናገረው እውነት ነው ብሎ ይመሰክራል። ሰው ይሄን እያለ በሐሰት ቆሞ ይመሰክራል። የዚህ ዓለም ሰው ማለት ነው። ክርስቶስ ሲመጣ ግን እንደሱ አይደለም። ክርስቶስ ሰነድም አይፈልግም፣ የሰውንም ምስክር አይሻም። ሁሉንም የሚያነበው ልቡ ብቻ ነው። ስለዚህ በዚያን ዘመን ውሸት አያዋጣም ማለት ነው። ምስክርም አያስፈልግም። ክርስቶስ ራሱ እያንዳንዱን ስለሚያይ፣ ስለዚህ የሚመጣው ዳግመኛ ለዚህ ነው ማለት ነው። እግዚአብሔር ሰገሃደ ይመጽእ ማለት እግዚአብሔር በግልጥ ይመጣል ማለት ነው። እግዚአብሔር ታዲያ በግልጥ ይመጣል የተባለው ለምንድን ነው? ስውር አምላክ ነው ወይ? የማይታይ አምላክ ነው ወይ ካላችሁ እግዚአብሔር የተሰወረ አምላክ አይደለም። እኛን የፈጠረ በፍጥረቱ የሚታይ ፀሐይን የሚያወጣ ዝናብን የሚያዘንብ ቀንንና ጨለማን እያፈራረቀ የሚሰጥ ስንለምነው የሚሰማ ተቸግረን ስንጠራው የሚደርስልን እግዚአብሔር ከዚህ ያወጣን እግዚአብሔር ሰውረን የምንልለት አምላክ ነው። እሱ ስውር አይደለም። ጥያቄው ታዲያ ለምን እግዚአብሔር በግልጥ ይመጣል ተባለ ካላችሁ እግዚአብሔር በግልጥ ይመጣል ማለት እኛ ደብቀን የሰራነውን ኃጢአት በግልጽ እያሳየ ይመጣል ማለት ነው። ለምሳሌ ዛሬ እዚህ ጉባኤ ውስጥ ቁጭ ብላችሁ ለጓደኞቻችሁ ከሰዎች ጋር ተመሳጥራችሁ መርዝ ያጠጣችሁና የገደላችሁ፣ ከጓደኞቻችሁ ጋር ተመሳጥራችሁ ያበደራችሁን ሰው እንዲጠፋ ያደረጋችሁ፣ ከጓደኞቻችሁ ጋር ተመሳጥራችሁ ብዙ ክፉ ነገር ሰርታችሁ ግን ያልታየባችሁ፣ መንግስትም ያላገኘባችሁ፣ ሰውም ያላወቀባችሁ፣ እናንተ በየሚናችሁ የያዛችሁት ብቻ የሞታችሁ ዕለት ክርስቶስ ሲመጣ ያ በግልጥ ይወጣል። ስለዚህ ምን አለ? ለሁሉም እንደ ስራው ዋጋውን እከፍል ዘንድ ዋጋዬ ከእኔ ጋር ነው አለ። ስለዚህ በግልጥ ይመጣል ማለት የሰው ልጆች የሰሩትን ኃጢአቶቻቸውን በግልጽ ፊታቸው ላይ እያሳየ ይመጣል ማለት ነው። ወንድሞቼ ይሄ ነገር በጣም አስፈሪ ነው። በስነ ስርዓት ካየነው በጣም አስፈሪ ነው። በዓለም ላይ ከአዳምና ከሔዋን ጀምሮ እስከ ዛሬ ድረስ የተወለዱትን ትውልዶች ቁጥራቸው በጣም ብዙ ነው። እግዚአብሔር እነዚህን ቁጥሮች የእያንዳንዱን ሰው ከፀጉሩ ቁጥር ጋር ያውቃል። ይሄ ነገር ከባድ ነው። አባቶቼና እናቶቼ በደንብ አስተውሉ። ስለዚህ እግዚአብሔር ግልጥ ሆኖ ይመጣል ማለት ይሄንን እኛ የደበቅነውን ደብቀን የሰራነውን ኃጢአት ግልጥ ያወጣል ማለት ነው። ሁለተኛው ምንድን ነው? በአምላክነቱ ዝም አይልም። በአምላክነቱ ዝም አይልም ማለት እውነተኛ ፍርድን የሚሰጥ እሱ ማለት ነው እግዚአብሔር ነው። ስለዚህ ያኔ በአምላክነቱ እሱ እውነተኛ ፍርድን ይፈርዳል። በቅዳሴ አትናቴዎስ ኦርቶዶክሳውያን በዚህ እኛ በጣም እድለኞች ነን። በቅዳሴ አትናቴዎስ ላይ እንዲህ ይላል፣ እናንተ ካህናት ሆይ የሕዝቡን ኃጢአት ስታዩ በአፋ ያለውን በዓይን የሚታየውን በጆሮ የሚሰማውን ብቻ መርምሩ። እናንተ የላዩን መርምሩ፣ እግዚአብሔር ግን የውስጡን ይመረምራል ይላል። ወንድሞቼና አባቶቼ እዚህ ስፍራ ያላችሁ ሰዎች መታችሁ ንስሐ ስትገቡ መቼስ ሁሉንም አትናገሩ። አንዳንዱን ደበቅ፣ አንዳንዱን ወሸፈን፣ አንዳንዱን በማስጠጋት ነው የምትናገሩ። በጣም ብዙ ወንጀል እያለ ግን የምንናገረው የላዩን እየደበቅን ስለምንሸማቀቅ ብዙዎቻችን እንዲህ ልናደርግ እንችላለን። ግን ምን አለ በዚያ ካህኑ የሚሰማውን የነገራችሁትን ብቻ ነው እግዚአብሔር ስለ ኃጢአትህ ይቅር ይበል። ከዚያ ምን ይላል መሰላችሁ? ልብህ የሸመቀው አይምሮህን
ያወቀው አንተን የደበቀው እግዚአብሔር ይቅር ይበል። እየሰማችሁ ነው? ስለዚህ አእምሮ የሚያውቀውን ልብ የሸመቀውን የደበቀውን ማን ያውቃል ማለት ነው? እግዚአብሔር ያውቃል። ስለዚህ እግዚአብሔር ሁሉንም ስለሚያውቅ በአምላክነቱ ዝም አይልም ማለት ነው። መጨረሻ ላይ እሳት በፊቱ ይነዳል። ይህ እሳት በፊቱ ይነዳል የሚለው የማቴዎስ ወንጌል ምዕራፍ 13 ላይ ታገኙታላችሁ። በእግዚአብሔር ፊት የሚነደው እሳት ምንድን ነው? ያ በፊቱ የሚነደው እሳት የተባለው የእግዚአብሔር ፍርዱ ነው። እሱ ምን ተብሎ ተጽፏል? በመጽሐፍ ላይ በማቴዎስ ወንጌል ምዕራፍ 13 ላይ አንድ ባለጸጋ መሬት ያለው ስንዴ ሊዘራ ባሮቹን ይዞ ሄደ። ከዚያ አብሮ ስንዴውን ዘራ። ከዚያ ዘርተው ተመለሱ። በሌላኛው ቀን መብቀሉንና ለመብቀሉን ሄዳችሁ እዩ አላቸው። ባሮቹ እየሮጡ ስንዴውን መብቀሉንና ለመብቀሉን ለማየት ሲሄዱ ይላል ክርስቶስ ያስተማረው ትምህርት ነው። ያን ጊዜ ሲያዩ ከስንዴው ፈጥኖ የበቀለው እንክርዳዱ ነበር ነው የተባለው። ምኑ ነው የበቀለው? እንክርዳዱ። ገበሬ የሆናችሁ አርሳችሁ ያደጋችሁ ልጆች በደንብ ልጠይቃችሁ፣ በመልክ በቅርጽ በቁመት በውበት ከእንክርዳድና ከስንዴ የሚያምረው የትኛው ነው? እንክርዳድ በጣም ያምራል። ግን ፍሬ የሚይዘው እንክርዳዱ ነው ስንዴው ነው? አሁን እዚህ ውስጥ ደግሞ አረቄ አውጥታችሁ የምታውቁ ወይም ጠላ የምትጠምቁ ሰዎች በተለይ ለገበያ ሰውን እንዲያሰክር የምትጨምሩት እንክርዳዱን ነው ስንዴውን ነው? ታዲያ ምኑ ነው የምትጨምሩት? እንክርዳድ። እንክርዳድ ምን ያደርጋል መሰላችሁ? አይምሮን ያደነዝዛል። በሬዎቹ እንኳን አብዝተው ቢበሉ ያጦለውላቸው። የእንክርዳድ ስራው ይሄ። ስንዴ ሰውነትን ሲገነባ እንክርዳድ አይምሮን ይበጠበጣል። ለዚህ ነው በጣም በርካታ ሰው ከተማ ውስጥ እያበደ የሚሄደው የወይዘሮ ገሌ አረቄ ነው የሚለው እንክርዳድ እየጨመሩ ስለሚያጠጣቸው። ወንድሞቼ እንክርዳድ የሚመሰለው በክፉ ነው። ስለዚህ ስንዴን ከሚያበላሹ ጉዳዮች አንዱ እንክርዳድ ነው። ታዲያ መጥተው እንዲህ ያሉት ይላል፣ ጌታ ሆይ እኛ ስንዴ ዘርተን ነበር፣ የበቀለው ግን ምንድን ነው? እስቲ በሉ ምንድን ነው? ማን ይሄን አደረገ? እኛ ስንዴ ዘርተን እንክርዳድ እንዴት በቀለ ብለው ጠየቁት ይላል። ያን ጊዜ ምን አለ? እናንተ ስንዴ ዘርታችሁ ከገባችሁ በኋላ ጠላት ያንን አደረገው፣ ሄዶ እንክርዳዱን ዘራው። አሁንም ጠየቁት፣ መቼ ነው ሄዶ የዘራው ሲባል እናንተ ስንዴ ዘርታችሁ ተመልሳችሁ ተኛችሁ። ስትተኙ ጠላት ደግሞ ሄደና እናንተ እንቅልፍ ላይ ያላችሁ እንክርዳዱን ዘራው። ስለዚህ እንክርዳዱ በቀለ። ወንድሞቼ እናንተ አንጸልይ ብላችሁ ስትተኙ ዘረኝነቱን ጠላት ዘራባችሁ። ወንድሞቼ እናንተ አንጸልይ ብላችሁ ስትተኙ ጠላት እንዲህ አይነቱን ክፉ ሀሳብ በሕዝቡ መካከል ዘራ። ሳንጸልይ ጠላት መጣና ዘራ። አሁንም ከተኛን የሚጠብቀን ነው። ታዲያ እነዛ ባሮች እንዳለ ንጉሥ ሆይ እንደዚህ ከሆነ እንክርዳዱን ሄደን ነቀል እናድርገው እንዲያሉት። ከዛ ምን አላቸው መሰላቸው? አይ አትንቀሉት፣ እስከ መከር ድረስ አብረው ይደጉ። ያኔ መከር ሲደርስ አጫጆች ይመጡና እንክርዳዱን ወደ እሳት ስንዴውን ወደ ጎተራዬ ይጨምራሉ። ዛሬ ግን ልንቀል ብላችሁ ከሄዳችሁ እንክርዳድ እንነቅላለን ስትሉ የኔን ስንዴ ትነቅሉብኛላችሁ። ስለዚህ ለስንዴ ሲባል እንክርዳዱ አብሮ ይኖሩ እስከ መከር ድረስ አለ። በእናንተ ከተማ ውስጥ ግፍ የሚሰሩ ሰዎች፣ አራጣ የሚያበድሩ ሰዎች፣ የባልንጀሮቻቸውን ሚስት የሚያረክሱ ሰዎች፣ ከድሃ የሚቀሙ ሰዎች፣ ይህንን ሱቅ እየከፈቱ ህዝቡን የሚያሰቃዩ ሰዎች፣ አንድ ችግር ሲነሳ እህል እየደበቁ ህዝቡን የሚያስርቡ ሰዎች፣ መንግስት ሄዶ መጋዘን ሲከፍት
በጣም ብዙ እህል እዛ ተከማችቶ ሰው ሲራብ እያዩ የሚያስርቡ ሰዎች፣ እንደነዚህ አይነት ክፋት የሞላባቸው ሰዎች እኛ ምን እንላለን? እግዚአብሔር ምን አለ እነዚህ ቢያጠፋቸው እንላለን ሰዎች ስለሆነ። እግዚአብሔር ግን እንደሱ አይደለም። ለእነሱ የሚመጣው መቅሰፍት እግዚአብሔር ለሚፈሩ ሰዎች እንዳይተርፍ እግዚአብሔር ይጠነቀቃል። ግን ምን አለ? እስከ መከር ድረስ አብረው ምን ይሆኑ? ይደጉ። የመከሩ ጊዜ የሚያጭዱት ሰዎች ይመጡና ያጭዱታል። ስንዴውን በጎተራዬ ሲከቱ እንክርዳዱን የት ይከታሉ? አለ በእሳት ያቃጥሉታል። ስለዚህ ምን አለ? እሳት ይነድድ ቅድሜሁ። በእግዚአብሔር ፊት እሳት ይነዳል የተባለው ማንን ለማቃጠል ያላችሁ እንደሆነ ዛሬ ህዝቡን የሚያቃጥሉትን ሰዎች ለማቃጠል። ወንድሞቼና አባቶቼ ቅዱስ ዳዊት ይህን ስለሚል ምን አለ? እኔ ኃጢአተኛ ከፍ 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 ሲል አየሁ፣ በጣም ተደነቅሁ። እንዴት እግዚአብሔርን የሚጠላ ሰው፣ ለእግዚአብሔር የማይታዘዝ ሰው፣ በምድሪቱ ርኩስ የሆነ ሰው፣ ነውር የተሞላ ሰው በሁሉ ኑሮ ተመችቶት ከፍ ከፍ እንዴት አለ ብዬ አደነቅሁ። ጥቂት ቆይቼ ስመለስ ግን ጠፍተዋል፣ ቦታቸው እንኳ ስም አጠራራቸው እንኳ የለም ይላል። ስለዚህ ምን አለ? በኃጢአተኞች ላይ አትቅና ብሎ አስቀመጠ። ወንድሞቼና አባቶቼ የእግዚአብሔርን ሕግ ጠብቀን በእግዚአብሔር በረከት እንድንኖር እግዚአብሔር ይርዳል። ስለዚህ ምን አለ? አሁን የዛሬውን ቀን በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ስታነቡ ክርስቶስ አስተማረ። ምን አለ? አንድ ባለጸጋ 3 ሰዎችን ጠራና እንዲህ አለ፣ እኔ አለ ሩቅ አገር ልሄድ ነው፣ ገንዘቤን ልስጣችሁና ነግዱበት። ነግዳችሁ ወጥታችሁ ወርዳችሁ አትርፋችሁ ተጠቀሙበት። እኔ እስክመጣ ድረስ ይሄው ገንዘቤን ውሰዱ አላቸው ይላል። ከዚያ መጡ። አንደኛውን 5 ሰጠው፣ ለአንደኛው 2 ሰጠው፣ ለአንደኛው 1 ሰጠውና ሂዱ፣ ነግዱ፣ አትርፉ፣ ብሉ፣ ስሩበት አለና ሰጠ ይላል። ይሄ የሰጠው ባለጸጋ ዛሬ እንደሚያበድሩ ተበዳሪ አይደለም። ዛሬ የሚያበድሩ ሰዎች በአራጣ ነው የሚያበድሩ። በአራጣ ማበደር የመጨረሻው በእግዚአብሔር ፊት አስጸያፊው ነገር እሱ ነው። ወንድሞቼና አባቶቼ በደንብ አዳምጡ። በአራጣ የሚያበድሩ ሰዎች እንዴት እንደሚያደርጉ እዩ። ዛሬ 1000 ብር ከሰጡ እህልህ ሲደርስ 10,000 ብር አድርገህ ትመልሳለህ ማለት ነው። እየሰማችሁ ነው? አራጣ በጣም ክፉ ነው። ለምን ያላችሁ እንደሆነ አንድ ድሃ ሰው የተቸገረ ልጇ የራበባት አንዲት እናት ትመጣና እባክዎትን አቶ ገሌ ገንዘብ አጥቼ ነው፣ ልጄ ታሞብኝ ነው፣ አዝመራው ላይ እርሻ አለኝ፣ ሲደርስ አመጣለሁ ትላለች። ከዚያ ስንት ትፈልጋለሽ? 1,000 ብር። እንቺ 1,000 ብር ስታመጪ ግን 10,000 ብር ታመጫለሽ። ከዚያ በኋላ እህሉ ይደርሳል። እርሷ ያላት ሲሸጥ 10,000 ብር ይሆናል። እህሉ ሲሸጥ ሙሉ ይቀማታል። ግን ምን ያደርጋል? 10,000 ብር ተበድሬያለሁ ብላ እንድትፈርም ያደርጋል። ይሄ ወንድሞቼ በእግዚአብሔር ፊት በጣም አስጸያፊ ነገር ነው። ስለዚህ እግዚአብሔር በብሉይ ኪዳን በአዲስ ኪዳን ከሚጸየፋቸው አንደኛው ነገር ይሄ ነው። ይሄኛው ባለጸጋ ሲያበድር ግን ጠራና እንኩ ውሰዱ፣ 5 ለአንዱ 2 ለአንዱ 1 ለአንዱ ሰጠና እኔ ሩቅ አገር ሄዳለሁ አለና ሄደ ይላል። ክርስቶስ ያደረገው ይሄንን ነው። ወንጌልን አስተማረ። በምድር ላይ እርስ በርሳችሁ ተፋቀሩ፣ እርስ በርሳችሁ አንድ ሁኑ፣ ወደ ጣዖት ቤት አትሂዱ፣ ሥጋዬን ብሉ፣ ደሜን ጠጡ፣ የዘላለም ሕይወት ታገኛላችሁ። በምድር ላይ ስትኖሩ በሰማይ ላይ ቤት ስሩ፣ በአመፃ ገንዘባችሁ በሰማይ ቤት ስሩበት። እናንተ በምድር ላይ የምትኖሩ ሰዎች ገንዘብ ስታገኙ የተራበውን አብሉ፣ የተጠማውን አጠጡ፣ የታረዘውን አልብሱ፣ የተቸገረውን እርዱ። ይሄን በማድረጋችሁ በሰማይ ዋጋችሁ አይጠፋም። በዚህ በአመፃ ገንዘባችሁ በሰማይ ቤት ስሩበት ብሎ ተናግሮ ይላል። ከዚያ በኋላ ግን ምን አለ? እኔ እሄዳለሁ አለ፣ አረገ ማለት ነው።
ይህን ባለጸጋ የምንለው ክርስቶስ ነው። ለሕዝቡ ሰጠና እሱ ወደ ሰማይ አደረገ። ከዛ ከመሄዱ በፊት ያስተማረው ትምህርት ነው ከማድረጉ በፊት። ከዚያ ሳለ እነዚህ 5 የወሰደው 2 የወሰደው 1 የወሰደው ወደ ስራ ገቡ። እነዚህ 5 እና 2 ሄዱ፣ ነገዱ፣ ወጡ፣ ወረዱ፣ አተረፉ። 1 የወሰደው አያት፣ እጁ ላይ አየና ይሄ ሰውዬ አለ በጣም ጨካኝ ሰው ነው። ይቺ አንድ ገንዘብ አንድ መሀለቅ ልስራባት ብዬ ብሄድ 1 ብቻ ስለሆነች ሌባ ቢሰርቀኝ ወንበዴ መጥቶ ደብድቦ ቢቀናኝ ምን አደርጋለሁ? በዛ ላይ ሰውየው ይሄ ያበደረኝ ሰውዬ ካልዘራበት የሚያጭድ ሰው ነው፣ ካልበተነበትም የሚሰበስብ ሰው ነው። ይሄ ከሱ ጋር እናጨቃጨቀኛል ሲባል ሊሄድና በመጠምጠሚያ ሻሹን አወጣና በመጠምጠሚያ መሬት ውስጥ ልቅበረና ሲመጣ እንካባክህ ገንዘብን እንካለዋለሁ ብሎ አሰበ። እነዚህ 5 የወሰደው 10 አድርጎ 2 የወሰደው 4 አድርጎ ሲመጣ 1 የወሰደው ቀብሮ ቁጭ አለ። እየሰማችሁ ነው? ከዚያ በኋላ መጣ ጌታቸው። ሲመጣ 5 የወሰደው 5 ማለቅ የወሰደው ይሄን ከተማ አዳርሱታል፣ በደንብ ሰርቶበታል፣ በደንብ አግኝቶበታል፣ 100% አትርፏል። ከሩቅ ሲያየው ያበደረውን ሲያይ እየሮጠ መጣ። ደስ አለው። ሲያየው ደስ አለውና ያ 5 ብር ያበደረኝ ሰው ነው፣ 5 ማለቅ የሰጠኝ ሰው ነው አለና እየሮጠ ሄዶ ንጉሥ ሆይ ጌታ ሆይ 5 ሰጠኝ ነበር፣ ይሄው አተረፍ፣ ሌላ 5 አገኘው፣ 10 ይኸው አለና መጣ ይላል። አንዳንድ ተበዳሪዎች ጥሩ ሰዎች እንደዚህ ያሉ ውለታን የማይረሱ ሰዎች። አንዳንዶቹማ እስኪበደሩ ድረስ ይስቃሉ፣ ጫማ ይልሳሉ። ከተበደሩ በኋላ አይምሯቸውም ይቀየራል፣ ጸሎታቸውም ይቀየራል። በጣም ብዙ ሰዎች ተገዳድለዋል። በዚህ በምንኖርባት ምድር ላይ ብዙ ገንዘብ ሄደው ከተበደሩ በኋላ መክፈል ሲያቅታቸው አበዳሪውን ለመግደል ያሴራሉ። ወንድሞቼና አባቶቼ፣ በተለይ ወጣቶች በደንብ ስሙ። በምድር ላይ ብዙ የምትቆዩ እንዳይመስላችሁ፣ የምትቆዩት በጣም ጥቂት ነው። ስለዚህ ለኑሯችሁ በደንብ አስቡበት ወንድሞቼ፣ በተለይ ወጣቶች። ምክንያቱም የገንዘብ ጉዳይ አእምሮን የሚያደነዝዝ ስለሆነ ልብንም ደግሞ የሚያሸፍት ስለሆነ በደንብ አስተውላችሁ ስሙ። ወደ ክርስቶስ የመጣው ያ ወደ ንጉሱ የመጣው ባለ 5 መክሊት ደስ ብሎት መጣ ይላል። ከዚያ አገኘውና በል አንተ ቸር አገልጋይ፣ ታማኝ አገልጋይ፣ በጥቂቱ ታምነሃል፣ በብዙ ምን አደርጋለሁ እሾምሃለሁ። እሱ አይደለም በጣም አስደናቂ ነገር ከሱ በኋላ የተናገረው ነው። በል ወደ ጌታ ደስታ ግባ አለ። የጌታ ደስታ ማለት እውነተኛ ደስታ ማለት ነው። በምድር ላይ ያላችሁ ሰዎች የምትደሰቱት ለጥቂት ጊዜ ነው። ሰው ደስታ ነው የሚለው ምናልባት ካቲካላ ጠጥቶ የተደሰተ ቀን፣ ምናልባት በልቶ የተደሰተ ቀን፣ ምናልባት መኪና የገዛና ቁልፍ ያገኘበት ቀን፣ ምናልባት ቤት ሰርቶ ደስ የተሰኘበት ቀን። ግን ያ ደስታ ሳምንት አይሞላም። ምክንያቱም በጣም ጥሩ ቤት ከሰራ በኋላ ገና ብድር አለበት ይላል። ጥሩ መኪና ከገዛ በኋላ ይጋጭበታል። ስለዚህ ደስታ በምድር ላይ ፍጹም ሊሆን አይችልም። እውነተኛ ደስታ የማን ደስታ ነው? የእግዚአብሔር ደስታ። ስለዚህ ምን አለው? በል ወደ ጌታ ደስታ ግባ አለው ይላል። ወንድሞቼና አባቶቼ፣ በምድር ላይ ሰው የሚደሰተው ደስታ በጣም ጥቂት ነው የሚሄደው። እውነተኛው ደስታ የእግዚአብሔር ነው። 2 የወሰደው እየወጣ መጣ። እንዲህ አለ፣ ጌታ ሆይ 2 ሰጥተኝ ነበር፣ አሁን ሌላ 2 አምጥቻለሁ፣ 4 ሆኗል። ይኸው ገንዘብ ከነ ትርፉ አለ ይላል። እሱንም ወሰደና አንተ በጥቂት የታመንክ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለ። ባለ አንዱ መጣ። ሲመጣ ከሩቅ ሲመጣ ፊቱም ጠቁሯል፣ ንግግሩም ከርፍቷል። አንዳንዴ እንደዚያ ነው። ደስ አልተሰኘም። መጣና እንዲህ አለ፣
አንተስ የሰራኸውን አምጣ ሲባል አይ አንተ ጨካኝ እንደሆን አውቃለሁ። ለአበዳሪው ነው እንደዛ የሚለው። እየሰማችሁ ነው? ለአበዳሪው ጨካኝ እንደሆን አውቃለሁ። ካልዘራህበት እንደምታጭድ፣ ካልበተንክበት እንደምትሰበስብ ይህን ስለማውቅ አለ ምናልባት ሌባ ቢመጣና ቢሰርቀኝ ወንበዴን ቢቀማኝ ብዬ ፈራሁ። ስለፈራው ገንዘብን ሄጄ መሬቱን ቆፍሬ ቀበርኩ። አንተን ስጠብቅ ነበር። ይሄው ገንዘብህ አለ ይላል። አንተ ሰው እኔ ጨካኝ እንደውም እንዴት አወቅ? እኔ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ መሆኔን ካወቅ መጀመሪያውኑ መሐለቄን ለእኔ መመለስ ነበር። ለሚሰራ ሰው እሰጠው ነበር። ስለዚህ ተቀበሉት አለ። 5 ለተሰጠው ለሱ ስጡ፣ ላለው ይጨመርለታል፣ ለሌለው ያችኑ ምን ይሆናል? ይወሰድበታል። ከዚህ በኋላ የተናገረው ነው። እንግዲያውስ ይህን ሰው አለ እግሩንም እጁንም እሰሩና ወደ ጥልቁ ፀሐይ ብርሃን ወደ ሌለበት ወደ ወይን ጣሉት አለና ጥርስ ማፋጨት ወዳለበት ጣሉት ነው። ወንድሞቼ እና አባቶቼ ይሄን መተርጉማኑ ሲናገሩ ምን አሉ መሰላችሁ? ባለ 5ቱ ሙሴ ነው አሉ። ሙሴ ነው ሲሉ ለምንድን ነው ሲባል 5 መጽሐፍትን ጽፏልና 5 መጽሐፍትን ጽፎ በእነሱ እግዚአብሔርን እንዲያመልኩ ሕዝቡን ወደ እግዚአብሔር ጎዳና ሰብስቧል። ኦሪት ዘፍጥረትን፣ ኦሪት ዘጸአትን፣ ኦሪት ዘሌዋውያንን፣ ኦሪት ዘኍልቍንና ኦሪት ዘዳግምን 5ቱን መጽሐፍት ጽፎ የእግዚአብሔርን ሕግ ለሕዝቡ ስላስተማረ ሕዝቡ ወደ እግዚአብሔር እንዲመለስ ምክንያት ስለሆነ ባለ 5ቱ ሙሴ ነው አሉ። ባለ 2ቱ ሲባል ባለ 2ቱ ቅዱስ ጴጥሮስ ነው አሉ። ለምን ሲባል ሙሉ ኦሪትንና ሙሉ ወንጌልን ለሕዝቡ አስተምሯል። ስለዚህ ባለ 2 የተባለው እሱ ነው። ግን እዚያ ላይ ሲያስታርቁ ምን አሉ? አይ ቅዱስ ጴጥሮስ 2 ስለተባለ ከሙሴ በታች ነው አይባልም፣ እንዲያውም የሚበልጠው ቅዱስ ጴጥሮስ ነው። ለምን ሲባል ሙሴ የሰጠው ኦሪት ብቻ ነው፣ ጴጥሮስ ያስተማረው 2ቱንም ነው አለ። ስለዚህ ባለ 2ም ትንሽ አልነበረም። ስለዚህ ከሙሴ ይበልጣል እንጂ ከሙሴ አንሱ አይደለም። ኦሪትና ወንጌልን አንድ ላይ ያስተማረ ስለሆነ ተባለ። አሁን እሱን አይደለም እኔ ላስተምራችሁ ላገለግላችሁ የምፈልገው የመተርጉማኑን አይደለም፣ ሌላ ትርጉም የሰጡትን አባቶች ደግሞ እኛ ሕዝቦች ነን፣ የእግዚአብሔር ሕዝቦች። ምንድን ነው የተሰጠን መክሊት? 5ቱ የተባለው 5ቱ የስሜት ሕዋሳቶቻችን ናቸው። እየሰማችሁ ነው? 5 መክሊት ተሰጥቷችኋል የተባለው 5ቱ የስሜት ሕዋሳቶቻችን ነው። ብንሰራባቸው ጽድቅ ብንሰራባቸው የእግዚአብሔርን መንግሥት የምንወርስባቸው፣ ኃጢአት ብንሰራባቸው ሲኦል የምንገባባቸው እነዚህ የተሰጡ አካላቶቻችን ናቸው። የመጀመሪያው ዓይናችን ነው። እየሰማችሁ ነው? ዓይናችን እግዚአብሔር የሰጠን ዓይን ለምንድን ነው የተሰጠን ቢባል መጽሐፍትን እንድናነብበት የእግዚአብሔር የሆነውን ነገር በሙሉ እንድናይበትና እንድናደንቅበት የተገፉትን እንድናይበት። ልክ አሁን ካህናትን አይንተ እግዚአብሔር ካህናት ተብለው ይጠራሉ። ምን ማለት ነው ሲባል የተጨነቁትን፣ የወደቁትን፣ በችግር ውስጥ ያሉትን ሰዎች የምናይበት ዓይናችን። ስለዚህ እግዚአብሔር ሲመጣ በዓይንህ ምን አየህበት ሲባል የታረዙትን አይቻለሁ፣ የተጠሙትን አይቼ አጠጥቻለሁ፣ የታረዙትን አይቼ አልብሻለሁ፣ የወደቁትን አይቼ አንስቻለሁ ብለን እንድንናገር ነው ዓይን የተሰጠን። ወንድሞቼና አባቶቼ እንግዲያውስ አንድ ጥያቄ ልጠይቃችሁ። እናንተ መንገድ ላይ እየሄዳችሁ እያለ የተቸገረ ዘመዳችሁ ሲመጣ ምናልባትም ገንዘብ ይጠይቀኛል ሰው ብላችሁ ከገዛ ዘመዶቻችሁ ዞር ብላችሁ ተደብቃችሁ የምታልፉ ከሆነ መክሊትን አለማትረፍ ማለት አንዱ እሱ ነው። በትንቢተ ኢሳይያስ ምዕራፍ 56 ላይ የተነገረው ይሄ
ምንድነው የሚለው? ከገዛ ዘመዶቻቸው ገንዘቦቻቸው ይሰውራሉ። የገዛ ዘመዶቻቸው እየተቸገሩ አልፈዋቸው ይሄዳሉ። ነገር ግን ጾምን ይላሉ። እኔ የምፈልገው ጾም እንደዚህ አይነቱ ጾም አይደለም ተብሎ ተጽፏል። ወንድሞቼና አባቶቼ ዓይን የተሰጠን እግዚአብሔርን ደስ እንድናሰኝበት፣ የእግዚአብሔርን ቃል እንድናነብበት፣ ወንጌልን እንድናይበት፣ በእግዚአብሔር ቤት ውስጥ የሚሰራውን ስርዓት እንድናይበት፣ የእግዚአብሔርን ሕግ እንድናከብርበት ዓይኖቻችን ተሰጡ። እኛም ቢ ብለን እግዚአብሔር በሰጠን ዓይን የእግዚአብሔር የሆነውን ትተን ወደ ሌላ እንሄዳለን። ይህን በደንብ ለማስረዳት የሉቃስ ወንጌል ምዕራፍ 16 ሂዱና አንብቡ። እሱ ላይ ጌታ ያስተማረው ትምህርት አለ። ምን ይላል ያላችሁ እንደሆነ በምድር ላይ አንድ ባለጸጋ ሰው ነበረ፣ ዕለት ዕለት የተመቸው ሰው ይላል። ዕለት ዕለት ምን የሆነው ሰው? የተመቸው ሰው። እዛው ደግሞ በሩ ላይ የቆሰለ ድሃ የሚበላውን ያጣ አንድ ድሃ ነበር። ይሄ ባለጸጋ ሲወጣና ሲገባ ያንን ድሃ ያየዋል፣ ግን እየሳቀ አልፎት ይላል። ድሃው ደግሞ ባለጸጋው ከሚበላው እንጀራ ፍርፋሪው ይመኝ ነበር ይበላል። የባለጸጋው ውሾች ይመጡና የዚህን የድሃውን ቁስል ይልሱ ነበር ይላል። ከዚያ በኋላ አንድ ቀን ድሃው ሞተ። መላእክተ ብርሃን መጥተው ወደ ገነት አስገቡት፣ አብርሃም እቅፍ ላይ ወሰዱት ይላል። ይሄን ያስተማረው ክርስቶስ ነው። ጥቂት ቆይቶ ደግሞ ባለጸጋው ሞተና እነዚያ አጋንንት መጥተው ወደ ሲኦል አስገቡት ይላል። በገነትና በሲኦል ውስጥ ሆነው ተያዩ ይላል። ክርስቶስ ሲያስተምር ነው ይሄን ያስተማረው። ያ ባለጸጋ እየተሰቃየ እያየ በደጁ ላይ ሲተኛ የነበረውን ድሃ አብርሃም እቅፍ ላይ አየ። እንዲህ አለ፣ አብርሃም ሆይ እባክህን አንተ ጋር ያለውን አልዓዛርን ላክልኝና በአፌ ጣቱ ውሃ ውስጥ ነክሮ ጠግ አድርግልኝ ብሎ ጮኸ ይላል። በምድር ላይ ሲያሰቃየው የነበረውን ነው። በሰማይ ግን በሲኦል ውስጥ ሆኖ መለመን የጀመረው ነገር ሲቀያየር በደንብ ይሁን። ከዚያ በኋላ ምን አለ አብርሃም? እንዲህ አለ፣ አይቻልም። አንተ በምድር ላይ ስትኖር ደስታ አግኝተሃል፣ ደስ ብሎ ኖረሃል። አሁን ግን ትሰቃያለህ። አልዓዛር ደግሞ በምድር ላይ ክፉ ገጥሞታል። አሁን እሱ ደግሞ እዚህ ይደሰታል። ወደ አንተ መሄድ ከኔ ወደ አንተ መምጣት አይቻልም፣ ከአንተም ወደ እኛ የሚመጣ የለም፣ በመካከላችን ትልቅ ገደል አለ አለው ይላል። ባለጸጋው መልሶ የተናገረውን ስሙ። እንዲህ ነው ያለው፣ እባክህ ለእኔ የማይሆን ከሆነ ምድር ላይ 5 ወንድሞች አሉኝ። ስንት ወንድሞች? ይሄ ስቃይ እዚህ እንዳለ አያውቁም። ወደ ምድር ላክልኝና አልዓዛርን ለወንድሞቼ ሄዶ ይንገርልኝ። ይሄ ስቃይ በዚህ ስፍራ እንዳለ ነግሮልኝ አንዴ ይመለስ አለ። ያኔ ምን አለ? አይ ለነሱማ ሙሴና ነቢያት አሉላቸው። የሙሴና የነቢያት መጻሕፍትም አሉላቸው። ስለዚህ መጻሕፍቱን ያንብቡ፣ እነሱን የሚስሙ መምህራን አሉላቸዋል። ያን ጊዜ እንዲህ አለ ይላል ባለጸጋው መልሶ፣ አይ አባት አብርሃም ሆይ ምድር ላይ የሚኖሩ ሰዎች ሙሴና መጻሕፍቱን አይሰሙም። የሞተ ሰው ከዚህ ተነስቶ ካልነገራቸው በስተቀር እሺ ብለው አይሰሙም ማለት። አብርሃም መለሰና እንዲህ አለ፣ እንግዲያውስ አለ በምድር ላይ ያሉ ሰዎች መምህራኑን፣ ካህናቱን፣ መጻሕፍቱን የማይሰሙ ከሆነ የሞተ ሰው እንኳን ተነስቶ ቢነግራቸው አይሰሙም ማለት። እየሰማችሁ ነው? እኛ ጨካኞች ነን ምዕመናን። የሞተ ሰው እንኳን ተነስቶ ቢነግራችሁ እንደማትሰሙ እንደማንሰማ መጽሐፍ ተናገረ። ለምን? እዚህ በዓይን የምታዩትን ካህኑን ካልሰማችሁ የተጻፈውን መጽሐፍ ካላነበብን በስተቀር
የሞተም ሰው ቢመጣ እንኳን እንደማንሰማ አባታችን አብርሃም ተናገረ። ስለዚህ ዓይን የተሰጠን በዓይናችን መክሊታችንን እንድናተርፍ ነው፣ የተጎሳቆሉትን ሰዎች እንድናይ። ከዚያ ጆሮ ተሰጠን። ጆሮአችን ምንድነው ሲባል የእግዚአብሔርን ምስጋና እንድንሰማበት፣ ዝማሬውን እንድንሰማበት፣ ሐሜትን እንድንተው እንዳንሰማ፣ ክፉ የሆነውን ነገር እንድንጸየፈው፣ ጆሮአችንን ተጠቅመን የእግዚአብሔርን ዝማሬ እንድንሰማ ነው። ወንድሞቼና አባቶቼ ሐሜት ሲመጣ አይ ይሄን እግዚአብሔር አይወደውም እንድንል። አንደበት ተሰጠን እንድናመሰግንበት ነው። ማን ነው ከመካከላችሁ በትንሹ በትልቁም የሚያመሰግን? እግዚአብሔር ይመስገን የሚል የትኛው ትውልድ ነው? እያለው የለኝም፣ እያለው አጥቻለሁ፣ ሁሉም ማማረር ነው። ማን ነው እስቲ እግዚአብሔር ይመስገን ብሎ የሚያውቀው? ከኛ የሚያስፈልገው ይሄ አንደበት ነው። እግዚአብሔር ዛሬም ስራውን እየሰራ ነው፣ ግን እኛ ሁሌ ማማረር ብቻ ነው። ይሄንን እግዚአብሔር ይፈልጋል። አመስግኑ ተብሎ ተጽፏል። እግዚአብሔርን እንድናመሰግንበት፣ የተሰጠውም እያማረረ ያጣውም እያማረረ የተማረውም እያማረረ ደግሞ ያልተማረውም እያማረረ አብዛኛው ሰው ከአንደበቱ የሚወጣው ስለ ጉድለት ብቻ። እግዚአብሔርን ግን እንድናመሰግንበትና እንድንዘምርበት እንድንቀድስበት የተሰጠን አንደበታችን ነው። ከዚያስ በአንደበታችን መናገር ለተሳናቸው ሰዎች፣ ስለ መብታቸው መከራከር ስላልቻሉ ሰዎች እንድንከራከርላቸው። የካህናት ስራ፣ የአገልጋዮች ስራ ምዕመኑ መካከል ሆነው በኢኮኖሚ ህዝቡን የሚያተራምሱትን ባለጸጎች ለመገሰጽ የተሰጠ አንደበት ነው። ምን ሰራህበት ሲባል ክፉ የሰሩትን ሰዎች እየተናገርኩ ነበር እንድንልበት ነው። ወንድሞቼና አባቶቼ አንደበታችን የተሰጠው ህዝቡ ሲያለቅስ ስለ ህዝቡ ቆሞ እንዲናገር የተሰጠ አንደበት ነው። ስለዚህ ይሄ አንደኛው የኛ መክሊት ነው። የምንጠየቀውም በዚህ ነው። እንድናመሰግን እግዚአብሔር ይርዳል። እጅ ተሰጠን፣ በእጃችን ሰርተን እንድናገለግልበት። በቅዳሴያችን ምን ይላል? እግዚአብሔር ሆይ በእናት ማህፀን ውሃን እያረጋ ውሃ እንዲረጋ ያደረግ፣ ከዚያም ጅማትን የሰራ፣ ከዚያም ደግሞ አጥንት ያደረግ፣ በኋላም ሰው አድርገ ከማህፀን የምታወጣ፣ በአርባኛው ቀንን የሚከብርበትና የሚደህይበትን የምትሰጠው፣ አካላቱን የምትሞላለት። ይሄ ማለት እግዚአብሔር አንዱን ባለጸጋ አንዱን ድሃ አድርጎ የሚፈጥረው ነው አይደለም። ግን ሰርቶ እንዲከብርበት ለሁሉም እጅ ሰጠ ማለት ነው። አይምሮ ሰጠ፣ አይን ሰጠ፣ ሕዋሳቱን ሁሉ ሰጠ። ይሄ ማለት ሰው ወጥቶ ወርዶ ሰርቶ እንዲከብርበት ነው። ይሄን የሰራ ሰው የሰራበት ሰው ይከብራል። ወንድሞቼና አባቶቼ ስለዚህ በዚያ እጅ በጎ መስራት። በጣም ብዙ እጆች ሰው የገደሉ፣ ደም ያፈሰሱ፣ ጉቦ የተቀበሉ፣ ሰውን መከራ የሚያበሉ በጣም ብዙ እጆች አሉ። እግዚአብሔር የሚጠይቀው እሱ ነው። ምንድን ነው በእጅ የሰራህበት ነው የሚለው። ስለዚህ እግዚአብሔር በሰጠን እጅ ምንድን ነው የሰራነው? የሰው ደም ነው ያፈሰስነው? መርዝ ነው ለሰው የሰጠነው? በፊርማ ነው ሰው የገደል ነው? ወይስ ምን አድርገን ነው እጃችንን እግዚአብሔር ሰጠንን እጅ የተጠቀምንበት? እሱ መክሊታችን ነው። እግር ሰጠን እግዚአብሔር። እግሮቻችን ወዴት ያመራሉ? ወደ እግዚአብሔር ጉባኤ ነው የሚያመሩት? ወደ ጠንቋይ ቤት ነው የሚያመሩት? የሰይጣንን ስራ ለመስራት ነው የሚጣደፉት? ወደ የትኛው ሄዱ? ወንድሞቼና አባቶቼ ይህን ሁሉ ከሰጠን በኋላ እግዚአብሔር መጥቶ ይቆምና እንሰራበት። ስለዚህ መጨረሻ ላይ ምን አለ? በጎቼን ጻድቃንን በቀኝ ኃጥአንን በግራ ያቆማቸዋል፣ እንዲህ ይላቸዋል፣ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታመም ጠይቃችሁኛል፣ እንግዳ ብሆን ተቀብላችሁኛል፣ ብታሰር ወህኒ ድረስ መጥታችሁ ጠይቃችሁኛል። ስለዚህ እናንተ የአባቴ ቡሩካን ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት፣ ወደ አባቴ መንግስት፣ ወደ ዘላለም ዕረፍት ግቡ ይላቸዋል። ይሄ ሁሉ የሚሰራው አሁን በጠቀስነው
በሰውነታችን ላይ የምንሰራው ስራ። ወንድሞቼ እና አባቶቼ እግዚአብሔር በምድር ውስጥ ሲያኖራችሁ ብዙ መክሊት ሰጣችሁ። ብዙ ተባዙ ብሎ እግዚአብሔር በበረከት ትዳር ሰጣችሁ። እግዚአብሔር ትዳር ከሰጣችሁ በኋላ ልጅ ከከለከላችሁ ካልሆነ እሱ ከከለከላችሁ ውጪ ፈቃዱ ሆኖ ልጅ ካልሰጣችሁ በስተቀር እራሳችሁ ለደስታችሁ ብላችሁ ልጆችን አንወልድም ብላችሁ ቁጭ አላችሁ። እግዚአብሔር በትዳራችሁ መካከል መክሊቱን ይጠይቃል። የትኛውን ነው የሰጠኝ ልጅ? ሰዎች ወልደው ለእግዚአብሔር ቤት አስራት ይሰጣሉ። ወንድ ሲወልዱ ካህን ይሆናሉ፣ ዲያቆናት ይሆናሉ። ሴት ሲወልዱ ዘማሪያን ይሆናሉ፣ ቤተ መቅደስን ያጸዳሉ። የእነሱን እድል የምትዘጉ ከሆነ እግዚአብሔር መክሊታችሁን ባዶ እንደሆነ ያን ጊዜ ይገመግማል። አንድ የወሰደው ሰው ሄደና በአፈር ውስጥ ቆፍሮ ቀበረ ይላል። ያ አፈር ማለት ሰው የተሰራበት አፈር ነው። እሱ ማለት እኛ ነን። አዳምን ከመሬት አፈር ውስጥ አበጀው፣ በፋለ ሕያው እንዲሆንም አደረገ። እሱ ማለት አሁን እኛ ተሸክመን የምንሄደው ይሄ አፈር ነው። ስለዚህ ምንድን ነው ማለት ነው? በዚህ ሰውነት ውስጥ ቀብረን የእግዚአብሔርን ጸጋ እንዳይወጣ የምናደርግበት ነው። መክሊቱን ቀበረ የተባለው እሱ ነው። ወንድሞቼ እና አባቶቼ ይሄ መክሊት ምንድን ነው ሲባል ሃይማኖት ነው። እግዚአብሔር የሰጣቸውን ሃይማኖት አንዳንዶች ተማሩና የተማሩትን ትምህርት እያስተማሩ ሰዎችን ከክፉ ወደ በጎ መለሱ፣ ከጨለማ ወደ ብርሃን አመጡ፣ ከጣዖት አምልኮ ወደ እግዚአብሔር አምልኮ አመጡ። ስለዚህ መምህራኑ የተሰጣቸውን በስራ ላይ አዋሉና እያስተማሩ ብዙ ደቀ መዛሙርትን አፈሩበት። ነገር ግን አንድ የተባለው ሃይማኖትን ብቻ ያዘና እንዲህ ብሎ አሰበ፣ እኔ ሃይማኖቴን ይዣለሁ፣ በልቡ ቀበረው። ይሄ አፈር በተባለው ሰውነታችን ውስጥ መሬት የተባለው ከመሬት በተሰራው ሰውነት ውስጥ በልብ ውስጥ ዝም ብሎ ደብቆ አስቀመጠ። ስለዚህ ደብቆ አስቀመጠና እንዳይመሰክር እንዲህ አለ፣ እነዚህ አላውያን ነገሥታት ቢወጉኝ፣ ከሀገራቸው ቢያሳድዱኝ፣ ምናልባትን ሴት ቢያነሱብኝ እኔ ሃይማኖቴን አልገልጥም። ክርስቲያን ነኝ ማለት አሳፈሩ ሰውየው። እግዚአብሔርን አመልካለሁ ማለት አሳፈሩ። ከዚያ ምን አለ? ወንበዴ ቢደበድበኝ፣ ሌባ ቢቀማኝ አለ። ሌባ የተባሉት መናፍቃን ተከራክረው የእግዚአብሔርን አምልኮ ቢያስተውሉ፣ ትንሽ በውስጥ ያለችውን እንኳ እንዳላመልክ ቢያረጉ፣ እኔን ቢከራከሩኝ፣ መልስ ቢያሳጡኝና ባዶ ቢያስቀሩኝ አለና ፈራ። ስለዚህ ምን አለ? ክርስቲያን ነኝ የማይል ዝም። አሁን አንዳንድ ወጣት እንደምታደርጉት ማለት ነው። ወደ ምግብ ቤት ስትገቡ ምግቡ ከቀረበ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አባታችን ሆይ ብሎ መብላት በጣም ብዙዎቻችሁ ታፍራላችሁ። ስለዚህ 6 ትሆኑና ከወጣቶች ጋር ትገቡና ምግቡ ሲቀርብ ያዝ 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 ትባባላላችሁ። እንደ ውሻ ትነጣጠቃላችሁ። በልታችሁ አትገቡ። ለምንድን ነው? ተመልከቱ። የሚያሳፍረው ነገር እንደ ደስታ እንደ ብርቅ ሆኖባችሁ የማያሳፍረው ነገር እያሳፈራችሁ፣ የሚያሳፍረው ነገር ግን ደስ ያሰኛችኋል። ሰው ማፈር የሚገባው የሚበላውን ሲባርክ አልነበረም ማፈር ሊገባው የሚገባው። ወንድሞቼ እና አባቶቼ እሱ የሆነው እጨጌ ነው እንዳትባሉ ዩኒቨርሲቲ ላይ በስመ አብ ብሎ ለመብላት በጣም ያሳፍራቸዋል። ቄሱ ሲመጣ መስቀል ለመሳለም በጣም የሚያፍሩ ልጆች አሉ። ማፈር የነበረባቸው ሲቆሙ ነው። ማፈር የነበረባቸው ሲያጨሱ ነው። ማፈር የነበረባቸው ርኩሰትን ሲፈጽሙ ነው። ይሄማ የሚያኮራ የእግዚአብሔር ልጅ መሆን፣ የእግዚአብሔርን ስም መጥራት ምኑ ነው የሚያሳፍረው? ወንድሞቼ እና አባቶቼ ያ አንድ የተቀበለው ሰው ማፈር ጀመረ። ሃይማኖቱ ቀበረ። ማንም እንዳያውቅበት እየተጥመለመለ በሕዝቡ መሃል መሄድ ጀመረ። አሁንም እናንተ ወጣቶች በሃይማኖታችሁ እንዳታፍሩ። ምክንያቱም የመጨረሻ የሃይማኖት ግብ የት ነው ከተባለ የሰማይ መንግስት ነው። ስለዚህ የተሰጠችው አንዲቷን ሃይማኖት ወሰደና ይዞ እሷን ቀበረ ነው የሚለው።
ከቀበረ በኋላ ግን እሷ ራሷ ተወሰደችና ለሌላ ተሰጠች። እሷ የእግዚአብሔርን ልጅነት እንዳናጣ በእርግጥ በምድር ላይ የነበሩ ሰዎች ሃይማኖትን የሚይዙ እንኳ ቢያፍሩበትን መጨረሻ በምግባር ያቀኑታል። እግዚአብሔር መሐሪ ስለሆነ ሃይማኖቱን እያየ እነሱንም ይመራል። ነገር ግን ምግባር እንዲጨምሩበት ገሰጻቸው እንጂ ነው የተባለው። ወንድሞቼና አባቶቼ ሃይማኖትን ከያዝን ምግባርን ብንጨምርበት ያስፈልጋል። በዚህ ስፍራ ያላችሁ ሰዎች፣ ይህን የምታዳምጡ አባቶችና እናቶች፣ ወንድሞች በምድር ላይ በምትኖሩበት ሰዓት የተሰጣችሁን መክሊት ተጠቅማችሁበት እንድታልፉ ልታስቡበት ያስፈልጋል። ገንዘብ ያላችሁ በገንዘባችሁ፣ እውቀት ያላችሁ በእውቀታችሁ፣ ትዳር ያላችሁ በትዳራችሁ፣ ልጆች ያሏችሁ በልጆቻችሁ እግዚአብሔር የሰጣችሁንን መክሊት እንድትጠቀሙበት ያስፈልጋል። ያ ባለ አምስት እንዳተረፈ እግዚአብሔር ልጅ ከሰጣችሁ መልሳችሁ ልጆቻችሁን የእግዚአብሔር ቃል አስተምሯቸው። ከዚህ በፊት ነግሬያችኋለሁ። የእግዚአብሔርን ቃል ሳታስተምሩ የሚያድጉ ልጆች እባብ ቤታችሁ ውስጥ እንዳሳደጋችሁ ቁጠሩ። ሲያድጉ የሚወጓችሁ ይሆናል። ስለዚህ በጣም ብዙ ሽማግሌዎች ልጆቻቸውን እራሳቸው ሄደው ለፖሊስ ነግረው ያሳስራሉ። ተኝተው ይሄ ልጅ ሊገለኝ ይችላል ብለው ያስባሉ። ከዚህ በላይ ሞት የለም። ስለዚህ የተሰጣችሁን መክሊት እንድታተርፉበት የተባለው ልጆቻችሁን የማን ልጆች እንዲሆኑ? የእግዚአብሔር ልጆች እንዲሆኑ አስተምሯቸው። ኦቦሎወንኮ አቦቲንኮ አዮሊንኮ ጉያናራ ጉያ ሰንበተ ጃአፋ የሮሶመ ኬሳ ከኑ ኢትያደን ተጃጅልቶታ ይቻላል። ዋዬ ተጃጅልቶታ ከኑ ኢትያደን አይቻልም። ጉያናራ ገብርኄር ጅራል እኔሞ ማል ጀቹudha ተጃጅላ አመነማ ይችላል። ናሞኒ ብየ ለፋ ኬስ ጅራተን waaqayyoof amanamanii akka jiraataniif jecha kanni hojjen waan gaariis waan badaas kanneen hojjen dhanna keenya irratti jecha ወንድሞቼ ኃጢአትን ቢሆን ጽድቅን የምንሰራው በገዛ ሰውነታችን ላይ እንጂ በሌላ ማቴሪያል ላይ አይደለም። የመጀመሪያ የጽድቅ ማሳብ የሚጀምረው ከልባችን ነው። ሰይጣንን መጀመሪያ የሚቆራኘው ልብ ነው። ከዚያ በኋላ ርኩሰትን ወደ ማሰራት ይሄዳል። እንዲህ ከሆነ ለእግዚአብሔር ሳንታመን መክሊታችንን እናበላሻለን። መክሊታችንን እንዳናበላሽ እግዚአብሔር ይጠብቀን። 5 ተቀብሎ 5 እንዳተረፈ፣ 2 ተቀብሎ 2 እንዳተረፈ እንደ ታማኙ ባሪያ እንደሆነ እግዚአብሔር ይርዳል። የመጨረሻው ንግግር በዚህ በርዕሳችን ላይ ምንድን ነው ያለው? ጌታው ሲመጣ ታማኝ አገልጋይ ማን ይሆን ብለን ነው የተነሳነው። ክርስቶስ ሲያስተምር ምን አለ? በዚያን ዘመን 2 ሆነው መንገድ ይሄዳሉ ሰዎች፣ አንዱ ይወሰዳል፣ አንዱ ይቀራል። 2 ሴቶች በአንድ ወፍጮ ይፈጫሉ፣ አንደኛዋ ትወሰዳለች፣ ሌላኛዋ ትቀራለች። እንግዲህ አስተውሉ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ነው ያለው። ነቅታችሁ ተቀመጡ ነው ያለው። ስለዚህ ወንድሞቼና እህቶቼ የምንሰራውን ስራ ላይ ሲመጣ ጌታ በምን ላይ እንደሚያገኘን ተጠንቅቀን ልንጠብቅ ያስፈልጋል። በትንቢተ ሕዝቅኤል ምዕራፍ 18 ላይ የተባለው እንዲህ ነው። በምድር ላይ ያሉት ሰዎች ጽድቅ እየሰሩ ኑረው ይላል። መጨረሻ ላይ ጽድቁ በቃ ጽድቅ በመስራታችን ምንም አላገኘንም ብለው ወደ ኃጢአትና ወደ ክፋት ቢመለሱ ይላል እኔ የመጀመሪያው ጽድቃቸው አላስብላቸውም። ቀጠለና ደግሞ ክፉ ሲሰሩ ቆይተው ኃጢአት ሲሰሩ ቆይተው በደል ሲሰሩ ቆይተው መጨረሻ ላይ አይ ወደ እግዚአብሔር እንመለስ ብለው ወደ እግዚአብሔር ቢመለሱ መጀመሪያ ሲሰሩ የነበረውን በደላቸውን አልቆጥርባቸውም። ይሄ ማለት ስንጠራ ባለንበት ሁኔታ ነው እግዚአብሔር የሚቀበለን። መክሊታችን እንድናተርፍ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።